በከባድ የሞት ሽረት ግብግብ የጫካውን ወለል በአቧራ ማዕበል አውከውታል። የነብሩ ግዙፍ ጥፍሮች በድቡ ጠቆር ያለና ወፍራም ፀጉር ውስጥ ዘልቀው ገብተዋል። ለጥቂት ሰኮንዶች የጫካው ጸጥታ ተመልሶ መጣ። አይን ላይን ተፋጠጡ። የነብሩ ድንገተኛ አስፈሪ ጥቃት የድቡን የጀርባ አጥንት ሊሰብረው በሚችል መልኩ አረፈበት። ድቡን ተንገዳገደ። ይህ ስሎዝ የተባለ ድብ ምንም እንኳን ዝግተኛና አዝጋሚ ቢመስልም በውስጡ የተረገዘ አስፈሪ ጭካኔ አለው። እይታው ደካማ ቢሆንም ድፍረቱ ግን ወደር የለውም። ድቡ በሁለት የኋላ እግሮቹ ቁመቱን አርዝሞ ቆመ። አራት ኢንች ርዝመት ያለውና ምስጥ ለመቧጨር የማይከለክል ጥፍሩን የነብሩን የለሰለሰ ፊት ለመቅደድ እንደ ጩቤ ሆኖ ተጠቀመበት። የነብሩ ጥንካሬ በሚያደርሰው ድንገተኛ አደጋና የመተጣጠፍ ኃይሉ ላይ የተመሰረተ ነው። ለድቡ ግን አንዲት ስህተት ማለት የዘር ማጥፊያ ውሳኔ ነው። ነብሩም ኢላማውን ለማስመለጥ አልፈለገም። ድቡን ዳግመኛ መሬት ለማስያዝ ተደጋጋሚ ጥቃቶችን ይሰነዝራል። ነገር ግን ድቡ አልሸነፍ ባይ ሆኗል። የጥርስና የጥፍር ማዕበል ቢዘንብበትም አፈር ልሶ ተነሳ። የዚህ ድል ዋጋ እየጨመረ መምጣቱን ነብሩ ተረድቷል። ድቡ ውጊያውን አልወደደውም፣ እንዲቆም ይፈልጋል። ነብሩ ግን ደም ጠምቶታል። ድቡ በከባድ ቁጣ ገነፈለ። መላ ሰውነቱን በኃይል ያወራጫል። ይህም አዳኙን አሽቀንጥሮ ለመጣል የሚያደርገው የጥረቱ አንድ አካል ነው። ነገር ግን የነብሩ ጥንካሬ ምሕረት የለሽ ነው። ድቡ ከእቅፉ ለመውጣት በሞከረ ቁጥር ነብሩ እቅፉን ያጠብቀዋል። ጥቃቱም ወደ ጠነከረና ግፊት ወደ ተሞላበት ጦርነት ተቀየረ። በአንድ ቅጽበት ባሳየው የፍጥነት ብልጫ የድቡን ሚዛን አሳተው። በግዙፉ ትከሻው ገፋው። ያ ጥቁር አውሬም ተገልብጦ መሬት ላይ ወደቀ። ድቡ በጀርባው ሲፈተፈት ለተወሰነ ጊዜ ደነዘዘ። ነብሩም ወዲያው ድቡ ላይ እንደ ግዙፍ ቋጥኝ ድንጋይ ተጫነበት። ግዙፍ ደረቱን ተጠቅሞ የድቡን ጉልበት አዳፈነው። ነብሩም ሁኔታውን እርግጠኛ በሆነ ስሜት ተቆጣጥሮታል። ነገር ግን ሁኔታው ባልታሰበ ፍጥነት ተቀየረና ሁለተኛ ነብር ከአንድ ቁጥቋጦ ውስጥ ብቅ አለ። ጥበቃ በሌለውና ከንክሻ ብዛት በዛለው በድቡ ጀርባ ላይ ተከመረበት። በዚህ መልኩ በቁጥር መበለጥ መጨረሻው ሞት ነው። ነብሮቹ ተራ በተራ እየተቀባበሉ ድቡን ማዳከም ጀመሩ። አንደኛው ከፊት ሲያዘናጋው፣ ሌላኛው ከኋላ ይቦጭቀዋል። የድቡ እንቅስቃሴ እየዛለ መጣ። ድቡ ግን በመጨረሻ ኃይሉ አንዳች የጫካውን ዛፎች የሚያናውጥ ድምጽ እያሰማ ተነሳ። እንደገና ቁመቱን አስረዝሞ ቆመ። ረጃጅም ጥፍሮቹን በአየር ላይ እያወዛወዘ ለመከላከል ሞከረ። ነገር ግን ነብሮቹም የዋዛ አልነበሩም። አንገቱ ላይ ዘርረው ያዙት። እግሮቹን አሽመድምደው እንዳይነሳ አደረጉት። አፋቸው የድቡን አንገትና ጎን ውስጥ ዘልቆ ገብቷል። ድቡም ለመጨረሻ ጊዜ ለመቆም ሞከረ። ያም የመጨረሻ የጀግንነት መልእክቱ ነበር። ነገር ግን በሁለት ኃያላን መካከል ተቀርቅሮ ቀርቷል። የነብሩ ግዙፍ አካል በድቡ ሳምባና ጉድን ላይ አርፏል። የድቡ መላ ሰውነትን መቋቋም አቃተው። የውጊያው ሙቀትም በድንገት ወደ ጸጥታነት ተቀየረ። ድቡ ዝም ሲል ነብሮቹ ግን አልለቀቁትም ነበር። ሞቱን ለማረጋገጥ ደጋግመው ነከሱት። እዚያ መሬት ላይ የቀረው የመትረፍ ዋጋ ነው። በዱር ውስጥ መኖር እንዲህ ነው። ሌሎች እንዲኖሩ ያንዱ ህይወት ማለፍ አለበት። በዱር ህይወት ውስጥ ጥንካሬ ማለት መምታት ብቻ አይደለም፣ ጥርጣሬን ማስወገድ ጭምር እንጂ። የድቡ ድፍረት ከፍርሃት በላይ አቆይቶት ነበር። የነብሩ ጭካኔ ደግሞ ጥላቻ ሳይሆን መኖርን የማረጋገጥ ጉዳይ ነው። በተፈጥሮ ውስጥ ምሕረት የቅንጦት ነው፣ መዘግየት ደግሞ የማይታለፍ ስህተት። ትዕግስት ትልቁ መሳሪያ ነው። ደቂቃዎች እንደ ዘላለም ይረዝማሉ።
አሁን ደግሞ አንዲት ነብር አጋዘኑ ወደማያመልጥበት ዛፍ ስትገፋው ይታያል። በመጨረሻው ቅጽበት ተወርውራ ጉሮሮን ያዘችው። ፍልሚያው አጭር ቢሆንም ነብሯን ግን ደክሟታል። በከባድ ትንፋሽ እያለከለከች የድካማ ፍሬ የሆነውን በድን አጋዘን ወደ ጫካው እየጎተተች ወሰደችው። አንድ ትልቅ ነብር ከራሱ ክብደት በላይ የሚመዝን እንስሳን ጎትቶ የመውሰድ አስደናቂ ጥንካሬ አለው። ከዚያም ወደ አንድ ቁጥቋጦ ደረሰች። ሁለት ግልገሎቿም ከያሉበት ብቅ ብለው አብረው ተመገቡ። የመኖር ዋጋ በጫካው ዓለም እንዲህ ነው።